የተወደዳችሁና የተከበራችሁ የብሌን አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የብሌን አካዳሚ ቻናል የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን እንደተለመደው ዝግጅታችን ዛሬም ወደ እናንተ ማድረሳችን ቀጥሏል። በዛሬው ዝግጅታችን ደግሞ ወደ እናንተ ልናደርስ ያዘጋጀ ነው የአማርኛ መሰረታዊ ሆሄያት ወይም ፊደላት የሚባሉትን ወደ እናንተ ልናደርስ በዝግጅት ላይ እንገኛለን። እነዚህን ሆሄያት ወይም ፊደላት በተለያየ መልክ በመቁጠር እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል እንድናውቅ ይረዳናል ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ ይሄ የምታዩት ይባላል። ከመጀመሪያው ወደ መጨረሻው ወይም ደግሞ ከአንደኛው ወደ ሰባተኛው ቆጥራለሁ። ከዚያ ሲቀጥል ደግሞ ከሰባተኛው ወደ አንደኛው ወይም ደግሞ ከመጨረሻው ወደ መጀመሪያው ማለት ነው። በተለያየ መልክ ስናየው የእያንዳንዱን ሆሄ ድምፁን፣ ቅርጹን በቀላሉ እንይዘዋለን ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ ዩ ይ ያ ዬ ይ ዮ። ቀጥሎ ያለው ይሄኛው ደግሞ ከሰባተኛው ወደ አንደኛው ያለው ማለት ነው። ዮ ይ ዬ ያ ይ ዩ የ። በድጋሚ ይሄኛውን ከመጀመሪያው ወደ መጨረሻ ያለውን ወይም ደግሞ ከአንደኛው ወደ ሰባተኛ ያለውን በድጋሚ ስቆጥረው የ ዩ ይ ያ ዬ ይ ዮ። እሺ ቀጥሎ ያለው ይሄኛው ደግሞ ከሰባተኛው ወደ አንደኛው ያለው ማለት ነው። ከሰባተኛው ወደ አንደኛው በድጋሚ ስቆጥረው ዮ ይ ዬ ያ ይ ዩ የ። ቀጥሎ ያለው ይሄኛው ደግሞ ይሄኛው ነ ይባላል። ከመጀመሪያው ወደ መጨረሻው ወይም ደግሞ ከአንደኛው ወደ ሰባተኛው ሲሄድ ነ ኑ ኒ ና ኔ ን ኖ። እሺ ቀጥሎ ያለው ይሄኛው ደግሞ ከሰባተኛው ወደ አንደኛው ወይም ደግሞ ከመጨረሻው ወደ መጀመሪያው ማለት ነው። ኖ ን ኔ ና ኒ ኑ ነ።
እሺ አሁን ደግሞ በድጋሜ ከመጀመሪያው ወደ መጨረሻው ወይም ደግሞ ከአንደኛው እስከ ሰባተኛው ያለውን እቆጥረዋለሁ። ነ ኑ ኒ ና ኔ ን ኖ። እሺ ይሄኛው ደግሞ እንደምታዩት ከመጨረሻው ወደ መጀመሪያው ወይም ደግሞ ከሰባተኛው ወደ አንደኛ ያለውን ነው የሚያሳየን። ኖ ን ኔ ና ኒ ኑ ነ። እሺ ይሄ የምታዩት ደግሞ ኘ ይባላል። ከአንደኛው ወደ ሰባተኛው ወይም ደግሞ ከመጀመሪያው ወደ መጨረሻ ያለውን ስቆጥረው ኘ ኙ ኚ ኛ ኜ ኚ ኞ። ይሄኛው ደግሞ ከሰባተኛው ወደ አንደኛው ወይም ደግሞ ከመጨረሻው ወደ መጀመሪያ ያለው ማለት ነው። ኞ ኚ ኜ ኛ ኚ ኙ ኘ። በድጋሜ ይሄኛውን ከመጀመሪያው ወደ መጨረሻው ስቆጥረው ወይም ደግሞ ከአንደኛው ወደ ሰባተኛው ማለት ነው። ኘ ኙ ኚ ኛ ኜ ኚ ኞ። እሺ ቀጥሎ ያለው ይሄኛው ደግሞ ኞ ኚ ኜ ኛ ኚ ኙ ኘ። እሺ ቀጥሎ ያለው ይሄ ደግሞ ይሄ አ ይባላል። ከመጀመሪያው ወደ መጨረሻው ስሄድ አ ኡ ኢ አ ኤ እ ኦ። ይሄ ደግሞ ከመጨረሻው ወደ መጀመሪያው ወይም ደግሞ ከሰባተኛው ወደ አንደኛው ያለው ማለት ነው። ኦ እ ኤ አ ኢ ኡ አ። እሺ በድጋሜ ይህን ከመጀመሪያው ወደ መጨረሻው ስሄድ በድጋሜ ከመጀመሪያው ወደ መጨረሻው ስሄድ አ ኡ ኢ አ ኤ እ ኦ። እሺ ይሄ ደግሞ በድጋሜ ከሰባተኛው ወደ አንደኛው ወይም ደግሞ ከመጨረሻው ወደ መጀመሪያ ያለው ማለት ነው። ኦ እ ኤ አ ኢ ኡ አ
እሺ ቀጥሎ ያለው ይሄ ደግሞ ከ ይባላል። ከመጀመሪያው ወደ መጨረሻው መጀመሪያ ቆጥረዋለሁ ወይም ደግሞ ከአንደኛው ወደ ሰባተኛው ማለት ነው። ስቆጥረው ከ ኩ ኪ ካ ኬ ክ ኮ። እሺ ቀጥሎ ያለው ይሄኛው ደግሞ ከሰባተኛው ወደ አንደኛው ወይም ደግሞ ከመጨረሻው ወደ መጀመሪያው ማለት ነው። ኮ ክ ኬ ካ ኪ ኩ ከ። እሺ በድጋሜ ከመጀመሪያው ወደ መጨረሻው ወይም ደግሞ ከአንደኛው ወደ ሰባተኛ ያለውን በድጋሜ ስቆጥረው ከ ኩ ኪ ካ ኬ ክ ኮ። እሺ እኛውንም በድጋሜ ከሰባተኛው ወደ አንደኛው ወይም ደግሞ ከመጨረሻው ወደ መጀመሪያው ያለውን ኮ ክ ኬ ካ ኪ ኩ ከ። እሺ ቀጥሎ ያለው ይሄ ደግሞ ሀ ከመጀመሪያው ወደ መጨረሻው ሲሄድ ሀ ሁ ሂ ሃ ሄ ህ ሆ። እሺ ይሄኛው ደግሞ ቀጥሎ ያለው የምታዩት ከሰባተኛው ወደ አንደኛው ወይም ደግሞ ከመጨረሻው ወደ መጀመሪያ ያለው ማለት ነው። ሆ ህ ሄ ሃ ሂ ሁ ኸ። እሺ በድጋሚ አሁን ደግሞ ከመጀመሪያው ወደ መጨረሻው ወይም ደግሞ ከአንደኛው ወደ ሰባተኛው ሲሄድ ኸ ሁ ሂ ሃ ሄ ህ ሆ። ይሄኛው ቀጥሎ ያለው ደግሞ ይሄ ደግሞ ከሰባተኛው ወደ አንደኛው ወይም ደግሞ ከመጨረሻው ወደ መጀመሪያ ያለውን በድጋሚ ስቆጥረው ሆ ህ ሄ ሃ ሂ ሁ ኸ። ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል ማወቅ ትችላላችሁ ማለት ነው። እያንዳንዱን ሆሄ ደግሞ ድምፁን፣ ቅርጹን ለያችሁ ማለት አማርኛን በቀላሉ ማንበብና መጻፍ ትችላላችሁ ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ ቪዲዮውን ስታዩ
ጀምራችሁ ሳታቋርጡ ከመጀመሪያው እስከ መጨረሻው በትክክል በማየት መማርና መከታተል ትችላላችሁ። ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ፣ መልካም ቀን